እናት ጋር ግራ በዛ ብሎ መናገር ቃሉ ራሱ ከከብዳል እና ላላበዛ እኔ ከማቀፋው በፊት እኮ እናቴ ናት ያቀፈችኝ አይደል እንዴ ይሄ ጠብ አይደለም እዛ ያበዛል ወንድሞቼ ጋር ማበዛለሁ ይጠቅማል አይጠቅምም ለህይወት ጥሩ ነው ጥሩ አይደለም በሚል በውይይት ልተው ትችላለህ ልቀንስ ትችላለህ ልታቋርጥ ትችላለህና እኛ ጋር ግን መጀመሪያ እንደማመሽ የተለያዩ ሶሻል ነገሮች አሉ የእናቴ ጉዳይ አለ ታመሻለህ ሄደህ ማየት አለብህ ከቱም እየሮጥን እየሄድን ነው ባለቤቴን 20 አመት ነው እናት ግን 40 አመት በላይ ሀምጣ የወለደችን ባለውለታ መርሳት አለብን ብዬ አላስብምና ይሄም አንዱ የራቀን ነገር ይመስለኛል ምክንያቱም በረካው ነው የተነሳብን ብዬ ከማስባቸው አንዱ እሱ ነው በ3 ወር አንዳንዱም በአመት እናቱንም ያለን እንጃ እንዴት እንደሚኖር አላውቅም አላህ እንግዲህ የሾማትና ከፍ ያደረጋት ከሱ ደረጃ ቀጥሎ የሰጠንን ትልቁን ሀብታችን በአመት አንዴ ሄዶ ማየትም እጅግ በጣም ከባድ ነው ብዙ እንደውም እናቶች ያንተን አስቤዛ አይፈልጉም ፊትህን ነው የሚፈልጉት ድምጽህን ነው የሚፈልጉትና ሻይ ተፈልቶ ለጠጥታ እንድትወጣ ነው የሚፈልጉትና ይሄን ብዙ ወንድሞቻችን የራቁት ይመስለኛልና